በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዓለም ሚዲያ ተከታታዮች እንዴት ሰነበታችሁ? አሜን። አምላካችን ስም የተባረከና የተመሰገነ ይሁን። ዛሬ እንግዲህ ወቅቱን ባማከለ ጾም ወቅት እንደመሆኑ ስለ አብይ ጾም እንዲሁም ደግሞ የአብይ ጾም መጀመሪያ ስለሆነ ስለ ዘወረደ ትንሽ ለማለት እንሞክራለን። አብይ ጾም እንግዲህ አብይ ማለት አበየ ከሚለው የግስ ግስ የወጣ ሲሆን ትርጉሙ ከፍ አደረገ ከፍ አለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን አብይ ጾም የሚለው ስያሜ እንዲሆን መረጠ ካል አብይ ጾም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ የጾመውን ጾም የሚያመለክት ነው። ይህም እንግዲህ በብሉይ ኪዳን ነቢያቶች 40 መዓልትና 40 ሌሊትን ይጾሙ ነበረ። ኢያሱ፣ ሙሴ እንዲሁም ሌሎች ነቢያቶች ጾም ሲጾሙ 40 መዓልትና 40 ሌሊት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት የጾመበትም የነቢያትን ሕግ ላለማፍረስ ነበረ። አንደኛ ይህንን ሕግ ተላልፎ ወይ 30 ወይም ከዛም ከፍ አድርጎ ደግሞ 50 ቀን 50 ሌሊት ቢጾም ኖሮ አይሁዳውያን የነቢያትን ሕግ ተላልፏልና በእሱ አናምንም ብለው ጥያቄ እንዳያስነሱ ነበረ። ስለዚህ ጌታችን ይህንን ተረድቶ ከነቢያት ሕግ ሳያጎድል ወይም ሳያጨምር 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ጾሞ ሰይጣንን ድል የነሳበት በዓል ስለሆነ ታላቅ ስለሆነ አብይ ከፍ ያለ ተባለ ማለት ነው። በተጨማሪም ግን የመሸጋገሪያ ጾም ይባላል። ከድጡ ወደ ማጡ እንዲሉ ከኃጢአት ወይም ደግሞ ከብሉይ ኪዳን ወደ ሐዲስ ኪዳን ኃጢአት ነክሶበት ከነበረበት ዘመን ወደ ምህረት ዘመን በጌታችን ጾም የተሸጋገርንበት ስለሆነ አብይ ጾም ብሏል። እንዲሁም ደግሞ የካሳ ጾም ተብሏል። ቀድሞ አዳም ከ5500 ዘመን በፊት ዕፀ በለስን በልቶ አምጥቶ የነበረውን ዕዳ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት ጾሞ በመስቀል ላይ ተሰቅሎ ድል መንሳቱን ለማሳየት አዳም በሰራው ኃጢአት የሰው ልጆች ወደ ኃጢአት ጉዞ ወደ ገሃነመ እሳት እንዲጓዙ ሆኖ ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመምጣቱ ምክንያትና ይህንን በመፈጸሙ ምክንያት ካሳችንን ክሶን ወደ ተስፋ ወደምናደርግበት ወደ መንግስተ ሰማያት እንድንመለስ ያደረገበት ጾም ስለሆነ የካሳ ጾም ተብሏል። እንዲሁም ደግሞ የድል ጾም ተብሏል። ጌታችን 40 መዓልትና 40 ሌሊት ሲጾም ሰይጣን የተለያዩ ፈተናዎችን ፈትኖት ነበር። ያንንም ፈተና በድል አጠናቆ ድል ነስቶት የቆየበት በመሆኑና አዳም ላይ ሰፍሮ የነበረው ኃጢአት አዳም ላይ ሰፍሮ የነበረው የዲያብሎስ ስራ በዚህ ጾም በመደምሰሱ ምክንያት የድል ጾም እንዲባል ሆኗል ማለት ነው። እንዲሁም ደግሞ ከዚህ ውጪ የተለያዩ ስያሜዎችን በመስጠት ቤተክርስቲያናችን ይህንን ጾም ከፍ አድርጋ ታከብረዋለች ማለት ነው። እንግዲህ ይህ ጾም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 7 አበይት ከሚባሉት ጾሞች ውስጥ የመጀመሪያው ነው። የመጀመሪያውም ሆኖ 40 መዓልትና 40 ሌሊት ጌታችን የጾመው ምክንያት በማድረግ የሚጾም ነው። ነገር ግን ቤተክርስቲያናችን በተለያዩ ጊዜያት በቀኖና ሰርታለት ይህንን ጾም 55 እንዲሆን አድርጓለች። አንድም በውስጡ 15 ቅዳሜና እሁዶች ስላሉ ያንን 15 ቅዳሜና እሁድ ለመሸፈን ስትል ሌሎች 15 ቀኖችን ጨምራ 55 አድርገዋለች። እንዲሁም ደግሞ መጀመሪያው ላይ አንድ ሳምንት፣ ቀጣዩ ላይ ደግሞ አንድ ሳምንት፣ መጨረሻው ላይ ደግሞ አንድ ሳምንት በመጨመር ሁለቱን ሳምንት ጨምራ 55 ቀን እንዲሆን አድርጓለች። መጀመሪያው ሳምንት ላይ ዘወረደ የሚለውን መጨረሻው ሳምንት ላይ ደግሞ ሰሞነ ሕማማት የሚለውን ጨምሯል። ዘወረደ የተጨመረበት ምክንያት በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉስ ኢየሩሳሌምን ለማጥቃት በመጣበት ጊዜ በዚህ ወቅት ንግስት እሌኒ አሰርታው ወደ ነበረችው ወደ ቤተ መቅደስ ሲገባ መስቀሉን ያገኘዋል። መስቀሉን በነካው ጊዜ በጣም አብርቶ እጁን ሰውነቱን ሁሉ ያቃጥለው ነበረ። ከዛም በኋላ እንግዲህ እንደ ፀሐይ እንደሚያበራ ባየበት ሰዓት በዲያቆናትና በካህናት አስጠቅልሎ አሸክሞ ወደ ግዛቱ ይዞት ሄዷል። በዚህ ጊዜ እንግዲህ ለመስቀሉ እንዳይወሰድ ነው ቅዱሳቱ እንዳይወሰዱ ለመከላከል የመጡትን 60,000 የሚሆኑትን አቁስሎ 3,000 የሚሆኑትን ደግሞ ገድሎ ንዋየ ቅዱሳቱንና መስቀሉን ይዞ ወደ ግዛቱ ሄዷል። ከዚህ ጦርነት ያተረፉት ሰዎችም በዋሻ ውስጥ ሲኖሩ ከቆዩ በኋላ ከ14 ዓመት በኋላ ወደ ቢዛንታይን ንጉስ ወደ ነበረው ወደ ህርቃል ወደ ተባለው ሄደው ይህንን ስሞታቸውን ይናገራሉ። በጦርነት የክርስቶስ መስቀል እንደተወሰደ እንዲሁም ደግሞ የተለያዩ ንዋያተ ቅዱሳቶች እንደተወሰዱና ወታደሮቻቸውም ሰዎቻቸውም እንደተገደሉባቸው ይነግሯቸዋል። ነገር ግን በዚያን ጊዜ ህርቃል የመለሰላቸው መልስ ሐዋርያት በሰሩት ህግ መሰረት ሰው የገደለ እድሜውን በሙሉ ይጹም የሚል ህግ ሰርተው ነበርና እንዴት ይሆናል አላቸው። እነሱም ችግር የለውም እኛ ተከፋፍለን እንጾምልሃለን
በማለት ሕርቃል ወደ ንጉሱ ሄደው መስቀላቸውን እንዲያስመልስላቸው እንዲገርለውም ለመኑት ማለት ነው። ሕርቃልም እንግዲህ ይህንን ቃላቸውን ሰምቶ ዘምቶ ወታደሮቹን ይዞ ሄዶ ዘምቶ ድል ለሱ ሆኖ ቀንቶት የክርስቶስን መስቀል እንዲሁም የተሰረቁትን ንዋያተ ቅድሳቱን መልሶ ያንን ንጉስንም ገርሎት ተመልሷል ማለት ነው። ከዛም በኋላ እነዚህ ሰዎች አንደኛ ሕርቃል በጌታችን በኢየሱስ ክርስቶስ አምኖ መስቀሉን ሄዶ ድል ነስቶ እንደመጣ ሁላ እኛም ኃጢአታችንን ድል እንድንነሳ መጽናትን እንደ ሕርቃል ስጠን ሲሉ ይህንን ጾም አንዳንድ ሳምንት ሁሉም ተከፋፍሎ ጾመውለታል። ስለዚህ ቤተክርስቲያናችንም ይህንን አብነት አድርጋ ሕርቃል በጠላቶቹ ላይ ሄዶ ክርስቶስን አምኖ ድል እንደነሳ ሁላ እኛም በክርስቶስ አምነን ጠላታችን የሆነውን ዲያብሎስን ድል እንድንነሳው ለሕርቃል የሰጠውን መጽናት ለኛም እንዲሰጠን አድርጋ ይህንን ጾም አንድ ሳምንት ጨምራ በህዝቡ መሰረት ትጾመዋለች ማለት ነው። በኋላ ዘመን እንግዲህ ይህንን አንድ ሳምንት ብቻ አድርገው ጾመውት ነበረ። ነገር ግን የኦርቶዶክስ የሆኑ አባቶች ይህንን ቀኖና ሰርተውለት ጾሙ በየዓመቱ አንድ ሳምንት ከአብይ ጾም ላይ ተጨምሮ እንዲጾም አድርገውታል። ስለዚህ ይህ ጾም ጾመ ሕርቃል የሕርቃል ጾም እየተባለ ይጾማል ማለት ነው። በተጨማሪም ደግሞ የዜማው ደራሲ የሆነው ቅዱስ ያሬድ ዘወረደ ሲልም ይጠራዋል። ይህንንም ሃሌሉያ ዘወረደ እምላይሉ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘየሐዩ ለቃሉ እያለ ድጓው ላይ ይናገራል ማለት ነው። ከድንግል ማርያም የተወለደው ምስጋና ይግባውና የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ አይሁድም ሰቀሉት እያለ ያመሰግናል ማለት ነው። ለመሰቀል ቀድሞ መወረድ ያስፈልጋልና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ መጀመሪያ መውረድ ያስፈልገዋልና ዘወረደ ወረደ ከድንግል ማርያም ተወለደ ሥጋ ነሳ እያለ ቅዱስ ያሬድ በዚህ በድጓው ላይ ያመሰግነዋል ማለት ነው። ስለዚህ ዘወረደ የተባለበት ምክንያት መጀመሪያ ለመሰቀል ለመሞት መውረድ ያስፈልጋልና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የአዳምን ካሳ የአዳምን በደል ለመሻር ሲል ዲያብሎስንም ድል ለመንሳት ሲል እንደወረደ በዚህ በድጓው ላይ ያስተምረናል ማለት ነው። ስለዚህ አባቶቻችን ያሬድ በሰራው ቀኖና መሰረት ይህንን ሳምንት ዘወረደ ከድንግል ማርያም የወረደበት እንዲሁም ደግሞ ወረደ ከድንግል ማርያም በስጋ ተገልጾ ወደዚህ ምድር መጣ ወረደ ኃጢአታችንን ድል ነሳልን ዲያብሎስን ድል ነሳልን ቀድሞ በአዳም ተገብቶን የነበረውን በደል አጠፋልን እያሉ ሲያመሰግኑት ይኖራሉ ማለት ነው። ለዚህ ነው በአብይ ጾም በ40ው ቀን በመጀመሪያው ሳምንት ላይ አንድ ሳምንት ተደርቦ ጾመ ሕርቃል ወይም ዘወረደ የተባለው ሳምንት የሚጾመው ማለት ነው። እንግዲህ ይህ የአብይ ጾም በተለያዩ ህግና ስርዓቶች የራሱ የሆነ የህግና ስርዓቶች ይኖሩታል። ከነዚህም ውስጥ መካከል ጾሙ የጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለትን ሕማምን የምናስብበት እንደመሆኑ ከደስታ የተቆጠብን እንድንሆን ምግብ ከመብላት የተቆጠብን እንድንሆን እንዲሁም ደግሞ ሐዘናችንን እያሰብን የክርስቶስን ስቃይ እያሰብን የምንጾምበት ጾም እንዲሆን ስርዓትን ሰርተውልን ይገኛሉ። በዚህ ሰዓት ላይ የተለያዩ የደስታ ምስጋናዎች አይቻሉም። ከበሮ መምታት የመሳሰሉት ደስታችንን የምንገልጽባቸውና የተቅዱሳቶችን እንድንጠቀም አይፈቀድልንም። ሐዘናችንን ግን ጥቁር ለብሰን ሐዘናችንን ከውስጣችን በመነጨ መልኩ ለክርስቶስ ያለንን ሐዘን የምንገልጽበት ጾም እንዲሆን ሐዋርያትም ሐዋርያን አበውም የሆኑት ስርዓትን ሰርተውልን ይገኛል ማለት ነው። ለዚህ ነው ጾመ ሕርቃል ወይም ደግሞ ዘወረደ የተባለው ተጨምሮ የሚገኘው ማለት ነው። በአጠቃላይ አብይ ጾም 55 ቀናቶች በ8 ሳምንታት ተከፋፍለው ይገኛሉ ማለት ነው። ስለዚህ የመጀመሪያው ሳምንት ዘወረደ ወይም ጾመ ሕርቃል የሚባለው ነው። ሁለተኛው ሳምንት ላይ ቅድስት እያለ የተለያዩ ስያሜዎች አሉት። እነሱን ደግሞ በቀጣይ ክፍሎቻችን ላይ ያናናቸውን ሰፋ ባለ ሁኔታ ለማብራራት እንሞክራለን። ለአሁኑ ግን እዚህ ላይ ይብቃል። ከጾሙ ረድኤት በረከት ያሳትፈን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን ጾመን በኃጢአታችን የመጣብንን ዕዳ የዲያብሎስን ቀንበር እንድንፈታው በዲያብሎስ ላይም ድል እንድናደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ይርዳን። መልካም ፈቃዱ ይሆንልን። በቀጣይ ክፍላችን እስከምንገናኝ ድረስ ጾሙን የሰላም የፍቅር ያደርግልን። ቸር ያገናኘን።